የመልእክት የሚመለከተው የኪ ሃውሲንግ ተመዝጋቢ የሆኑትን ብቻ ነው። እንደምን አላችሁ የኪ ሃውሲንግ ቤተሰቦች? እንደሚታወቀው ኪ ሃውሲንግ የመዘገባቸውን በአመት 2 ጊዜ እጣ እያወጣ እድለኞችን እየለየ ባሉት ሳይቶች ላይ የቤት ባለቤት እንዲሆኑ እያደረገ ነው። ወደፊትም ይህን ማድረግ ይቀጥላል። በዚህ ዓመትም መውጣት አለባቸው ብለን አቅደን እየሰራንባቸው የሚገኙትን የእጣ መጠኖች ወይም ዙሮች ከዚህ በፊት ግልጽ አድርገናል። በዛው መሰረት እንግዲህ አሁን የካቲት 28 እጣ ለማውጣት በርካታ ስራዎች እየተሰሩ ነው ያሉት። ነገር ግን ከደንበኛው ወገን ያሉ አንዳንድ ክፍተቶችን ዛሬ ለእናንተ ለማብራራትና ለዛም በፍጥነት በተቻለ መጠን ተመዝጋቢዎች ማስተካከያ እንድታደርጉ ነው። እንደሚታወቀው ኪ ሃውሲንግ እድለኞችን የቤት ባለቤት የሚያደርገው በአንድ ቅድመ ሁኔታ ነው። ከነሱ የሚጠበቀውን ወርሃዊ ቁጠባ በአግባቡ መቆጠብ ሲችሉ ነው። በዚሁ መሰረት እንግዲህ እስካሁን ባለው ከተመዘገቡት በጠቅላላ ወርሃዊ ቁጠባቸውን የቆጠቡ ሰዎች መጠን በተለያየ መንገድ ቁጥሩ ግልጽ ነው። የመጀመሪያው በትክክል የኪ መለያ ቁጥራቸውን ተጠቅመው እየቆጠቡ የሚገኙ ሰዎች አሉ። ሁለተኛው ደግሞ መለያ ቁጥራቸውን ሳያስገቡ ዝም ብለው ባንክ ቤት ሄደው ማኑዋሊ የሚያስገቡ ሰዎች አሉ። እነዚህ ሰዎች ሲስተሙ አያውቃቸውም። ገንዘቡን አስገብተዋል። ወደ አካውንቱ ገንዘቡ መግባቱን እነሱም በስሊፕ በደረሰኝ ማረጋገጫ እጃቸው ላይ ይዘዋል። ነገር ግን ሲስተሙ አያውቃቸውም። እኛ ደግሞ እድለኞችን የቤት ባለቤት ለማድረግ ዝርዝራቸውን የምንወስደው ከሲስተሙ ላይ ነው። ይህንንም እንዲያስተካክሉ እንግዲህ ምናልባት ይህን ቪዲዮ የምትመለከቱትም እዛ ውስጥ ትኖራላችሁ። ኤስኤምኤስ ልከናል። እስከ የካቲት 25 ድረስ አስተካክሉ ብለንም ቀነ ገደብ አስቀምጠናል። እስከ 25 ባለው ግን ከ527 የማይበልጡ ሰዎች ናቸው እንግዲህ ወደ ተቀመጠው ቴሌግራም ዩዘርኔም የላኩልን። ይህ ከፍተኛ ችግር ሆኗል። ከዛ በተጨማሪ ደግሞ በባንኩ አማካኝነት በተፈጠረ የሲስተም ችግር ቁጠባቸውን ቆጥበው ግን ስለመቆጠባቸው ደረሰኝ ብቻ ነው እንጂ እጃቸው ላይ ያለው ማረጋገጫ ኤስኤምኤስ ያልደረሳቸው ሰዎችም እንደነበሩ የሚታወቅ ነው። አሁንም ይህን ቪዲዮ የምትመለከቱት ከነዛ ውስጥ አንዱ ልትሆኑ ትችላላችሁ። እነዚህን 3 ነገሮች ነው እንግዲህ ይዘን እያስተካከልን እየሰራን ያለ ነው። ለዛም ከእጣ ውጭ እንዳትሆኑ እጃችሁ ላይ የሚገኘውን በማኑዋል የከፈላችሁበትን ደረሰኝ ላኩልን። አይቲዎች ማኑዋሊ ስራውን ይስሩላችሁ፣ ወደ እጣው የምትካተቱ ያድርጉ በሚል እየሰራን የምንገኘው አይቲ ቲማችን እንግዲህ ያለፉትን ቀናቶች ሌሊትም ጭምር ቀንም ሌሊትም እየሰራ ነው የሚገኘው። ዛሬም ጠዋት 12 ሰዓት ላይ ነው የተኙት። ከተወሰነ እረፍት በኋላም ደግሞ ድጋሚ ወደ ስራቸው የሚመለሱ ይሆናል እስከ 4 እስከ 5 ተኩል ተኝተው ማለት ነው። እና እነዚህን ነገሮች በጠቅላላ ለእናንተ ማብራራት ያስፈለገበት ምክንያት ምንድን ነው? አሁንም ክፍያ ማኑዋሊ ከፍላችሁ ደረሰኝ እጃችሁ ላይ ይዛችሁ ሲስተም የማያውቃችሁ ኤስኤምኤስ ያልገባላችሁ ሰዎች ካላችሁ በፍጥነት ወደ ተቀመጠው ኪ አይቲ ወደሚለው ቴሌግራም ዩዘር እንድትልኩ አሁንም እናሳስባለን። ይህንን የምንልበት ምክንያት ምንድን ነው? ከፍላችሁ ሊሆን ይችላል። ያ የከፈላችሁት ክፍያ ሲስተም ላይ ካልተመዘገበላችሁ ግን እጣ ውስጥ የመካተት እድል አይኖራችሁም። ያ ከሆነ ደግሞ ትልቅ ችግር ነው የሚሆነው። እስካሁን ባለው ባንክ ቤት የገባው የገንዘብ መጠንና ሲስተም ላይ ያሉት ሰዎች መጠን እኩል አይደለም። በጣም ሰፊ ልዩነት ነው ያለው፣ በሺዎች ማለት ነው። ያ ማለት ብዙ ሰዎች ከፍለዋል፣ ነገር ግን ሲስተም ላይ አልተመዘገቡም። ያ ደግሞ ከእጣ ውጭ ሊያደርጋቸው ስለሚችል ይህ ከፍተኛ ችግር ነው የሚፈጥረው። እኛም ጉዳዩን በደንብ እየተከታተልነው ነው የምንገኘው። በርካታ ሰዎችም ቢሮ መጥተው በአካልም ጭምር እየተስተናገዱ ነው ያሉት። ነገር ግን በአካል ሁሉንም ሰው ማስተናገድ ስለማይቻል በቴሌግራም ይዘሩ ከላካችሁ የተሰማሩት የአይቲ ባለሙያዎች ይህን ስራ ለመስራት የተመደቡት በፍጥነት የማስተካከል እድል ይኖራቸዋል ማለት ነው። ይህ ካልሆነ ግን ኮንሲኩዌንሱ በጣም ብዙ ነው። የመጀመሪያው ነገር ከፍሎ እጣ ውስጥ የማይካተት ሰው ይበዛል። ይህ እንዲሆን ደግሞ በፍጹም አንፈቅድም። ሁለተኛው ደግሞ የምናወጣው የቤት መጠን የቆጣቢው መጠን ላይ የተመሰረተ ነው። አሁን ባለው የቆጣቢ መጠን እንግዲህ ሲስተሙ በሚያውቀው፣ ልብ በሉ ሲስተሙ በሚያውቀው ነው ያልኩት። ከፍላችሁ ስሊፕ ይዛችሁ ግን ሊሆን ይችላል። ሲስተም ላይ ከሌለ ግን እኛ የምናየው ሲስተሙን ስለሆነ ምንቆጥረው ያንን ነው። ሲስተም ላይ ባለው በጣም ጥቂት የሚባል ነው። ባንክ ቤት በከፈለው ወይም ደግሞ ባንክ ስቴትመንት ላይ በምናየው ከሆነ ግን በጣም በርካታ ህዝብ ነው ያለውና
ሁለቱ መስማማት ወይም ደግሞ መጣጣም አንድ አይነት መሆን መቻል አለባቸው። እንግዲህ እጣ የምናወጣው ወይም ደግሞ የቤቶቹን መጠን የምንወስነው እዚህ ላይ መሰረት አድርገን ስለሆነ ለእኛም በጣም አስፈላጊ ነው የሚሆነው ማለት ነው። ይህንን በተቻለ ፍጥነት ለማድረግ ጣሩ። ከበርካታ ሺህ ሰዎች መካከል 527 ሰዎች ብቻ ናቸው እንግዲህ የላክንላቸውን ኤስኤምኤስ ተከትለው ልከው የተስተካከለላቸው። ሌሎችም ቀሪዎች አሉ። እኛ መክፈላችሁን የምናውቀው በአንድ መንገድ ብቻ ነው፣ በሲስተም ማኑዋሊ ልናውቅ ስለማንችል ገንዘቡን አስገብታችሁ ሊሆን ይችላል። ግን እኛ የእያንዳንዱን ሰው ወይም የተመዝጋቢ መጠን 20 ሺህ ከሆነ የ20 ሺውንም ማየት አንችልም። ሲስተሙ ሰብስቦ የሚያመጣልን ነው የምናየው። ይህንን በደንብ ተረዱ። ሀሳቡን እየደጋገምኩ ያስረዳው ያለሁት ከዚህ አንጻር ነው። ይህ መሆን የማይችል ከሆነ ግን ተጨማሪ ጊዜ የሚያስፈልግ ይሆናል። በእኛ በኩል አስፈላጊው ዝግጅት ሁሉ ተደርጓል። ሆቴልም ጌትፋም ሆቴል ለማርች 26 ማለት ነው ለነገ ይዘናል። ከዛ በተጨማሪም ስክሪን፣ ሌሎች ነገሮችም በጠቅላላ እንግዶችም ጭምር ተጋብዘዋል። የሚዲያ ባለሙያዎችም ጭምር ተጋብዘዋል። አስፈላጊው ዝግጅት በእኛ በኩል ተደርጓል። ነገር ግን ከዝግጅቱ በላይ ከፍለው እጣ ውስጥ መካተት እያለባቸው ሲስተም ላይ ባለመግባታቸው ምክንያት የማይካተቱ ሰዎች በዝተው ከተገኙ እጣውም ከወጣ በኋላ ይዞት የሚመጣው ጣጣ በጣም ብዙ ስለሆነ እዚህ ጋር በጣም ጥንቃቄ ማድረግ አለብን። እንደዚህ አይነት ጥያቄ ከዚህ በፊትም ተነስቶብን አያውቅም። አሁንም እንዲነሳ ስለማንፈልግ በትኩረት ነው የምንሰራው። ከፍሎ እጣ ውስጥ የማይካተት አንድም ሰው መኖር የለበትም እና እባካችሁ አሁንም በድጋሚ ልድገመው፣ ሲስተም ላይ ካልተመዘገባችሁ እንድትመዘገቡ። ያው መጀመሪያውኑ መክፈል የነበረባችሁ በአይዲያችሁ ነበረ፣ በሲስተሙ አማካኝነት ነበረ። ነገር ግን በተለያየ ምክንያት ሳትከፍሉ ቀርታችሁ ሊሆን ይችላል። እሱ ጥፋት ቢሆንም ዋንስ ተፈጠረ። ግን አሁን መፍትሄው ማኑዋሊ አይቲ ያስተካክሉላችሁ። በርካታ ቁጥር ነው የአይቲ ባለሙያዎች መድበን እያሰራን የምንገኘው ማለት ነው። ያንን ተረዱ። ይህ መሆን የማይችል ከሆነ ግን በደንብ ልታሰምሩበት የሚገባው በዚህ ሁኔታ ይሄን ያክል ሰው ከፍሎ ነገር ግን ሲስተም ላይ የገባው ጥቂት ሆኖ እጣውን ማውጣት ለተመዝጋቢው ከፍተኛ የሆነ ሪስክ ስላለው ተጨማሪ ቀን ካስፈለገም መጨመር ሊኖርብን ይችላል። ያንን ግን የምናደርገው ወይም ደግሞ እጣውን ተጨማሪ ወደዛ መግፋት ማለት ነው ቀናቶችን መጨመር ሊኖርብን ይችላል። ያንን የምናደርገው ግን እናንተ ሪአክት በምታደርጉት ነው፣ በምትሰጡት መልስ አማካኝነት ነው የሚሆነው። በኋላም ደግሞ ተመልሼ የደረስንበትን ማሳውቃችሁ ይሆናል። መልካም ቆይታ ይሁንልን።